شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ቁርአኑ ከሁሉም ስተት የራቀ ቀጥተኛ ሲሆን ለካህዲያን በጀሃነም ከርሱ ከአላህ ዘንድ የሆነ ጥብቅ ቅጣት እንደሚገጥማቸው የሚያስጠነቅቅና እነዚያ መልካም ስራዎችን የሰሩትን ለነርሱ በገነት መልካም ምንዳ እንዳላቸው አማኞችን የሚያበስር ነው። ማኪሲነ ፊህ አበዳ አማኞችን በገነት በውስጡ ዘወትር የሚቆዩበት መልካም ስፍራ ነው። ወዩንዚረ الذين قالوا اتخذ الله ولدا አላህ በቁርአኑ እነዚያ አላህ ልጅን ይዟል ወልዷል ያሉትን ሙሽሪኮች ስህተት ላይ መሆናቸውንና ቅጣት እንደሚጠብቃቸው ያስጠነቅቅበታል። ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا አላህ ወልዷል ተወልዷል የሚሉት በዚህ ዙሪያ ለነርሱም ሆነ ለአባቶቻቸው ከእውነተኛ ዕውቀት ምንም የላቸው። አላህ ወለደ ተወለደ በማለት ከአፎቻቸው የሚወጣው ንግግር ወንጀልነቱ በጣም ተለቀ። በእርግጥ የሚናገሩት ውሸት ነው እንጂ ሌላ አይደለም። فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث يسفا አንተ ነብይ ሆይ ከሃዲያን በዚህ በአላህ ንግግር በቁርአን ባለማመናቸው ለክህደት ባላቸው ጽኑ አቋማቸው በጣም በማዘን ነፍስህን ልታጠፋ ተቃርበሃል። إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا እኛ አላህ የትኞቹ ስራቸው ይበልጥ ያማረ እንደሆነ ለመፈተን በምድር ላይ ፍጥረታትን ለነዋሪዎቿ መጠቃቀሚያ ጌጥ አደረገ። وإنا لجاعلون ما عليها صعيدا جرزا እኛም አላህ ወደፊት በምድር በላዩ ላይ ያለውን ግንባታ በማስወገድ ባዶ ምርጥ አፈር አድራጊዎች ነን። أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا አንተ ነብይ ሆይ የዋሻው ተጓዳኞችና ስማቸው የተከተበበት ሰሌዳ ከፍጥረታት ተአምራቶቻችን የበለጠ አስገራሚ ነው ብለህ ገመትክን? إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا አንተ ነብይ ሆይ ወጣቶቹ ባዕድ አምልኮ በመራቅ ከህዝቦቻቸው ተነጥለው ወደ ዋሻው በተጠጉ ጊዜ ጌታችን አላህ ሆይ ካንተ ዘንድ የሆነውን እዝነትህን ጽናታችንን ስጠን፣ ወደ ቀጥተኛው መንገድ የተመራ እንድንሆን የወጣንበትን ጉዳያችንን አግራልን ይሉ እንደነበረ ለህዝቦቹ አውሳ። فضربنا على آذانهم في الكهف سنين عددا ወጣቶቹ ድምፅን እንዳይሰሙ ዋሻው ውስጥ ለብዙ ዓመታት ጭልጥ ያለ እንቅልፍ እንዲተኙ በጆሮአቸው ላይ ዘጋንባቸው። ثم بعثناهم لنعلم